ወይ አንቺ ያበዛሽው አልመሰለሽም? ምንድነው የሚያስጨው? ባለ ትዳር እኮ ነሽ። ምንድነው ከማንም ጋር መገልፈጥ? ከማንም ጋር? አዎ ከማንም ጋር። እናቴን ነው ማን? ይቅርታ እናትሽ አልመሰሉኝ። ሌባ እናት ልጇን አታምንም ማለት? እኔ እንዳንተ ባለጌ አይደለም። ሰማለህ? ልጅ ያማረኝ መሃንነትን ተቀብዬ የምኖረው ትዳሬን ብዬ እንጂ ወጣ ብል ብዙ ፈላጊ አለ። አሁን ይሄን ማስታወሱ አስፈላጊ ነው? ድንጋይ ሌባን ሌባ ካላልኩ አይገባም። ተወኝ በእናትህ። ምን አይነት ደደብ ነህ? እማዬ። ወይዬ ልጄ፣ አንቺ ግን ይሄ ድራማ አይቀርብሽም? ትንሽ ቀን ነው። አሁን ቶሎ ነይ፣ ናፍቆትሽ ሳይደፋኝ። ሄሎ ማዘር። ሄሎ የኔ ልጅ እንዴት ነህ? ማዘር ጠፋው አይደል? ምን አንተ ብቻ? ልጄንም እኮ ካገኘኋት ቆየሁኝ። ስልክ አታነሳ፣ አትደውል። ጠዋት ተደዋውላችኋል ነበር እንዴ? ወይ መደዋወል። ካገኘኋት ራሱ ወር አለፈኝ። ወር ነው ያሉኝ? አይ እንደው ቤት ከሆንክ እንድታገናኘኝ ብዬ። አሁን ስራ ነኝ፣ በኋላ ወደ እርሱ ቤት ልካታለሁ። አያስቡ። ከየት ነው የምትመጪው? ሁሌ ከእናቴ ቤት ነው የምመጣው እያልኩ አንተን ማስረዳት አይጠበቅብኝም። እስኪ አንቺ ስልክሽ። የኔ ፍቅር ለ10 ደቂቃ እንኳን ያለን መቆየታችን ማደል ደግሞ ስሚ ፖስት ፒሉን መዋጥር ሻሉሽ። ሄሎ ይኸውልህኝ እናትሽ ቤት ሂጂና ዋጭ። አንዳንድ ቀን ዘራፍ ሂጂ ልባል እንጂ እንደ ወንድ ወተት ብቻ እኮ ነው መጋፋት የሚወድ። ውይ የኔ ናት እንኮ የሚበላ ነው። እኔ ምግብ አልፈልግም። ምን? ብር ነው የምፈልገው። ብር? አዎ ብር። ይዙ ተቸግሮ ነው የሚሆነው። እንኮ ይኸው ማዘር። ይሄ ምን ያደርግልኛል? 10,000 ብር ነው የምፈልገው። 10,000 ብር? ሰው የተሰጠውን ተቀብሎ አመስግኖ ይሄዳል እንጂ። አመስግኜህ እንደሄድ የጠየቅኩህን ስጠኝ። እንዴ ማዘር ምን አይነት ባህሪ ነው? እሱ እኮ ያለውን ነው የሰጡት። የኔ ልጅ እየለመንኩ አይደለም፣ የሚገባኝን ነው እየጠየቅኩ ያለሁት። የሚገባኝን? ከዚህ በፊት እንተዋወቃለን ወይስ ተመሳሳይቦት ነው? አንተ ሄኖክ አይደለህ የዚህ ጁስ ቤት ባለቤት? አዎ ነኝ። ስለዚህ የሰራሁበትን ደሞዜን የላቤን ስጠኝ። የምን ደሞዝ ነው? 2 ወር ያጸዳሁበትን ክፈለኝ። ደሞዝ በየወሩ አይደል እንዴ የምንከፍለው? አለቃ ስልክ እየፈለገ ነው። ስማ አንተ ሳትከፍል ያስቀረው ደሞዝ አለ እንዴ? አረ ምንም የለም ቦስ፣ ለሁሉም ከፍለናል። ታዲያ እሳቸው ለምን ያልተከፈለው? ብዙ ጊዜ እሱ የለም እያልክ አመላለስከኝ። እኔ እኮ የዕለቴን ነው የምኖረው። አላሳዝንህም? በዚህ ዕድሜ ስታመላልሰኝ። የሚሉት እውነት ነው። ድንገተኛ ችግር አጋጥሞኝ የእሳቸውን ብር ተጠቀምኩት። አንተ የእሳቸውን ብር ለራስ ችግር መላቀቂያ ተጠቀምክበት። እሳቸውስ እንዴት ከዳህ ላይ ነጥቀህ ለራስ ጥቅም ተዋሏል? አሁን ቢሮ ሂድ፣ በኋላ እናገራለን። ማዘር አካውንቱን ንገር። 2 አካውንት ነው የምሰጥህ። አንዱን ለእኔ ታስገባልኛለህ፣ አንዱን አስራቴን ለአባቶች ታስገባልኛለህ። መልካም ስራ ተጀምሯልና የጀመርነው እናስጨርስ። በሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶችን ችግር ለመፍታት የተለያዩ ስራዎች የተሰሩ ይገኛል። በእናንተው ድጋፍ የእናቶችን ባት አሰርተን አጠናቀናል። አሁን ደግሞ የአባቶች ባት የአብነትና ዓለማዊ ትምህርት ቤት እየተሰራ ስለሚገኝ የጀመሩ ስራዎችን ለፍጻሜ እናድርስ። ለማገዝ ንግድ ባንክ 1044259839 አቢሲኒያ 1410 29 444 እንዴ ወይኔ ጉዴ! ጭራሽ እንዴ ሄኒ ምን ነው በጠዋት በሩን አስጨነቀው እኮ። ብቻዬን ከምጨነቅ አይሻልም? ምንድነው ችግር አለ እንዴ? ችግርን በአካል ቆሞ አይተው ታውቃለህ? ችግር አካል አለው እንዴ? ይኸው እየሰማው ከችግር ውጪ ማን በጉልበት በር ያንኳኳ? ሄኖክ፣ አንተ ሄኖክ፣ እጭ በሩን አትከፍተው እንዴ? ፍቅረኛህን ነው እንደ ችግር ያልካት? አዎ ፍቅረኛዬ ናት። አትከፍተው በሩን እንዳልገነጥለው። በል እኔ ላውራት። ምንድነው ጓደኛህን እንሲ የሚያስሮጠው? ኧረ አልሮጥኩም። እያየው ምን ሆናችሁ ነው? መሀላችሁ የተፈጠረ ነገር አለ እንዴ? ጓደኛህ በጣም ፈሪ ነው። ለዛ ይሆናል የሮጥኩት። መሮጥማ አመል ነው። እውነቱን ለመናገር ጥያቄሽን ከሰማሁ በኋላ ፈሪኛል። ስለዚህ ባየሁሽ ቁጥር መሮጥ ምርጫ አድርጌያለሁ። ይሄን ያህል ጥያቄሽ ምን ቢሆን ነው? አግባኝ ነው ያልኩት። ይሄ እንደውም ያቀራርባል እንጂ እንዴት ወደ መሸሽ ይወስዳል? መልስለታ። በዚህ ኑሮ ትዳር ቢቀር ይሻላል። በጣም ከባድ። ይኸውልህ ሄንዬ፣ ባለማይን ስታየው ይገባኛል። በጣም ከባድ ነው። ትዳርን ቀለል የሚያደርገው እግዚአብሔር ሲባርከው ነው። ትዳራችሁን ፈጣሪ ይባርክላችሁ። አሜን። ይዙዬ ይቅርታ የኔ ቆንጆ። ከሰባቱ አጽዋማት አንዱ የሆነው የሐዋርያት ጾም ሐዋርያቱ ለስብከተ ወንጌል ከመሰማራታቸው በፊት የጾሙት ጾም ነው። ይህንን ጾም የምንጾመው ሐዋርያት በጾምና በጸሎት ድል ያደረጉትን ዓለም ድል እንድናደርግ ነው። እኛም በዚህ ጾም በሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም የተጀመሩ ስራዎችን በማስጨረስ ነፍሳችን ስንቅ እንያዝ። ለማገዝ ንግድ ባንክ 1044259839 አቢሲኒያ 1410 29 444 እባካችሁ ልጆቼ እባካችሁ። ወይ እስኪ ዋስቴ አንተ እያለህ ነው እንዴ እናትህ ሱቅ የሚመጡ? እዚህ መጣ ነው እንዴ ልጅ?
አዎ ገመድ ገዝቶኝ እኮ ነው የሄዱት። ገመድ ገዝታ ነው እንደሄደችው? ስንደባደብ አይታናለች ማለት ነው? የምን ድብል? ወይኔ እናቴ! ኧረ ሂሳብ እማዬ ነይ፣ አይዞሽ ነይ። ይሄ ቁጭ እዚህ ጋር ለምንማ ለምን ልጆቼ እንደዚህ ሆኖ ባይኔ ከማየት ብዬ ሞቴን መረጥኩኝ። እኔ ምን ላድርግ? የሱ ጥፋት ነው። ራሽ ያደረግከው ነገር ሳያንስ የሱ ጥፋት ነው ትላለህ እንዴ? ምንድን ነው ያጠፋው? ይኸውልሽማ ትናንት ስላልተመቸኝ ቆም እንዲጥል የሰጠሁትን ብር አጥፍቶ ከሰው ጋር አጣለኝ። ገና ለገና ስራ ያቆመና የኔን ብር ማጥፋት አለበት እንዴ? በሱ ነው እንዴ ተጣላኸኝ? አያጣላም። እኔ እኮ የተጣላሁት ለፍቅረኛዬ ስራ ማቆሜን ነግራት ያጣላኸኝ መስሎኝ ነው። የት አግኝቼ ነው የምነግራት? እና ማን ሊሆን ይችላል? እኔ ምን አቅላለሁ? አሁን የዕቁቡን ብር አምጣ። እኔ ጋ ነው። ትናንትና ትንሽ አሞኝ ነበረ ተቀበልኩት። ባንክም ዝግ ነው፣ ሰንበት አይደለም እንዴ? ለማን ነገርሽኝማ? እንዳትጨነቅብኝ ብዬ ነው። አሁን ባንክ እንሄድና ልስጥህ። አያስፈልግም። ለዚሁ ነበረ ልትጣሉ የነበረው። ቤት የሚፈርሰው እኮ በትንሽም ከሰላም ተጸብዶ፣ ሀገርም ቢሆን እንደዚሁ ጋን በጠጠር ይደገፋል። ቤት በምሰሶ ሀገር ደግሞ በምክክር። ችግራችሁን በምክክር መፍታት ስትችሉ ቤታችሁንም ደግሞ በምክክር ታድናላችሁ። ልክ ነሽማ። ጠቂምና ቁርሾ አውሶ የዘላለም እስረኛ ያደርጋችኋል። ምክክርና ንግግር ግን በፍቅር አዛምዶ ያኖራችኋል። ለጊዜ ተነጋገሩ ልጆች። ምን ያፈዛችኋል? ገመዱን ወጥሩ። ልብስ ማስጫ ይሆነኛል። አሁንም ስራ ይፈታ ልጅ አለሽ። አጣቢም አትቸገሪም። እንነጋገር በምክክር ከሰፈር እስከ ሀገር የተሻለ ነገን እንገንባ። ለምንድን ነው ማታ ስልክ ስደውል ያላነሳኸው? ተኝቼ ነበር። በሁለት ሰዓት? መቼ ነው በዚህ ሰዓት መተኛት የጀመርከው? ነዳጅ ከጠፋ ጀምሮ። በነዳጅ ነው እንዴ የምትንቀሳቀሰው? ከአንቺ ቦርሳ ውስጥ የሚወጣው ደግነትሽ እኮ ለኔ ነዳጅ ነው። ሰሞኑን ቦርሳሽን መክፈታውሽ እንጂ ጥፋቱ እኮ የራስህ ነው። ምን አደረጉ? ከከፈትኩት ቦርሳ ውስጥ ያወጣሁትን ገንዘብ ሰጥቼ ቀና ስለ አንተ የለህም። ከዚህ በኋላ አይለመደኝ። ካላመንሽ አሁን ስጭኝና ሞክሪ። ሄሎ፣ እየመጣው ነው። 10 ደቂቃ ብቻ። ማን የደወለው? ጓደኛዬ ነው ጆ። ሞክሪኛ። ምትክል የለውም ፍቅሯን አስበልጣ። በጣም ነው ማፈቅሽ። ደውልሻለሁ። እሺ እንዲያወልላከክ ሲል ብዙ አስጠበቅኩሽ እንዴ? ልሄድ ስል ነው የመጣኸው? እንድሞትብሽ ትፈልጊያለሽ ማለት ነው? በእኔ መሄድ ነው የምትሞተው? በአንቺ ናፍቆት አንድ ቀን ሳላይሽ ቡል በሽታዬ እንደሚነሳ ታውቂ? አለማርፈድ ነው። ምንድነው እንዲያስቆየ? ባንክ ቤት ያለው ወረፋ መሰለሽ? ኤቲኤም አትጠቀምም? ባክሽ ቦርሳው ኤቲኤም አይጠቀም። ቦርሳው የኛ ሰፈር ባንክ ቦርሳ ነው ወይ? ፍቅር ከሄድክ በኋላ ሳስበው የሰጠው ክብር ሳይንስ አይቀርም። ከፈለክናና ልጨምርልህ። ደስ ይለኛል። በቃ አንቺ እዛ ሁሌ ምን ሄድበት ካፌ ጠብቂ። ማን የደወለልህ? ባንክ እንዴ? ለፍቅረኛዬ ምኑ ነሽ? ማን ነው ፍቅረኛሽ? ሄኒ። ሄኒማ ፍቅረኛዬ ነው። እንዴት ነሽ ታዲያ? ፍቅረኛ ተጫወተብን ማለት ነው። እኔንማ ከነ ቦርሳዬ ነው የተጫወተብኝ። ሄኒዬ የኔማ አንተ ውሻ። እንዴ ምንድነው ፍቅር? ይሄ ነው ማለት ነበር። ሁለት እግር አለኝ ተብሎ የኔ ፍቅር ማር መጣ። በቃ ግቢ፣ ተደበቂ። የኔ ማር ሄኒ ወዬ ጠራኸኝ እንዴ? ጄሪ ፍፄ የለችም እንዴ? እሷ የለችም። ዛሬ እኔ ነኝ የምንከባከፍ እና ማለት እንዳልገባቱና እቺን ጊዜ ስጠብቃት ነበር። ጄሪ ምን ሆነሻል? ምን ታካብዳለህ? የትሽ ባል እኮ ነኝ። ቢሆንስ ምን ችግር አለው? ችግር የለውም። ለደስታ የሚደረደር ወንድ አንተን አየሁ። ምናልባት የተደረደርኩት ቤቴ ስለሆነ ይሆናል። እና የት እንሂድ? ቆንጆ እኔ ማቆቦታል እንዴ ሄኒ በኔት ሄሎ፣ ከያንጎ ነበር ደርሻለሁ። ደርሳል? መጣ። ነይ እንሂድ። ሂጂ ግቢ። ትሰሚኛለሽ? ሁለተኛ እዚህ ድርሽ እንዳትይ። እሺ ቀሽም። ሄኒ እንደምታስበው አይደለም። ሄኒ አንተ በእኔ ላይ ምን እየተካሄደ ነው? እህቴስ ወደ ቤቷ ላኳት። ሄኒ ይቅርታ፣ ሐሳቡ የኔ አልነበረም። እህቴ ናት፣ ሁሉም ወንድ አንድ ነው ብላ እንፈትነው አለችኝ። የኑሮ ፈተናው አይበቃም? ቆይ ፕራንክ መሆኑ ነው? ይቅርታ። እና ሻውኔት ነው የላካት? ለእሱ እንኳን አታስቢ። በያንጎ ኮንፈርት ፕላስ በምቾት ነው የላኳት። ያንጎ ኮንፈርት ፕላስ? አዎ፣ ያንጎ ለተመረጡ መኪኖች የተሻለ ገቢ መስጠት ጀምሯል። በያንጎ ኮንፈርት ፕላስ ከኢኮኖሚ ክላስ 20 ከኮንፈርት ክላስ ደግሞ 10 የተሻለ ገቢ ማግኘት ይቻላል። ያንጎ ኮንፈርት ፕላስ ላይ ከ2018 ዓመት በላይ የሆኑ መኪኖች ተመዝግበው የተሻለ ገቢ ማግኘት ይችላል። እነዚህም መኪኖች ከ2018 በላይ የሆኑ BYD E2፣ ቼሪ አሪዞ 5፣ BYD ዋና፣ አቫንስ፣ ግሎሪ፣ DFSK እንዳያመልጣችሁ ተመዝገቡ። እኔ ፍቅር ተቀየምከኝ እንዴ? እንደዚህ አይነት ቀልድ አይመቸኝም። እሺ
ትሰማለህ ሄኖክ? እኔ እያመመኝ ነው እውነት። ከዚህ በኋላ መዞር ሰልችቶኛል። ቆይ ትንሽ እንፈልገው ምሩ። እዚህ ድረስ መተህ ሳናገኘው እንዴ? ወይ ስልኩ አይሰራው ወይ ቤቱን አናውቅም። ምን አድርጊ ነው የምትለው? ቆይ ምሩ ቤቱ እኮ የጠፋኝ እንጂ አካባቢው እዚህ ጋር እንደሆነ ነው የማውቀው። በዚህ ጠራራ ፀሐይ ያንከራትተኛል እንዴ? አቤቲ እንዴ እዚህ ጠራ ሰማም እንዴ? ልጁን ተወውና እንሂድ። ሰማም እንዴ? እየጠራው ምን ይለጉማል? ምን ደረቅ ነው? ምን ያነቁራል? የጠየቁን አመለስም ተው እንጂ ምን አረገ? ደወለ። ይኸው ደወለ። ሄሎ አብርሽ ምኑ ጋር ነው? ደርሰናል እኮ። ስልኬ ዘግቶ ነው። ምኑ ጋር ናቸው? ወይኔ ማን አባቱ ነው ልጄ ነው የመጣው? አዎ መሰለኝ። ታሳየኛለህ። ሄኒ አብርሽዬ ተሰቀየን እኮ አብርሽ። ምሩዬ ግቡ እንዴ እሱ ነው የመጣ። ሄኒ አንተ ነህ ልጄ ነው የመጣው? አብርሽ ልጅ ነው እንዴ? እኔ እኮ ስጠራው ዝም ሲለኝ ነው መታ ያረኩት። ይቅርታ አብርሽ። ይቅርታ ሲጠይቀው እኮ አልመልስ ሲለው ነው። ከባለፈው አደጋ በኋላ እኮ መስማት አቁሞብኛል። የሕፃን አዋቂ ነሽ ሕይወቴን የዘራሽ በመሞት መካከል የዓይኔ ስር ታምር ነሽ።